አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል በያላችሁበት። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በጣም ልብ የሚሰብር ነገር፣ የሚያሳዝን ነገር እያየን ነው ሰሞኑን ማለት ነው። ብቻ በጣም ከባድ ነው ማለት ነው። እኛ ኢትዮጵያውያን ስንባል ማለት ነው በየቦታው በቃ አለቅነ ማለት ነው። በየመንገዱ በየሰው ሀገሩ በሀገራችን የት እንሄድ? እውነት የት እንሄድ? በቃ በጣም ያስጠላል። እውነት በጣም ህይወት በጣም ያስጠላል። በባህር ላይ 10 ቀናቸው ባህር ውጧቸው የነበሩ ጀልባ የተገለበጠው ማለት ነው። ወደ ሳውዲ ሊገቡ እንደምታቸው ሳምንት ሆነው መሰለኝና ዛሬ በ10 ቀናቸው ባህሩ ተፍቷቸዋለኝ ማለት ነው። ግን በጣም እንጃ የሰው ልጅ እንደዚህ ነው እንደምን ሆነው እንደዚህ። ወይኔ ያ ረብ ጌታ ያ አላህ። ወላሂ በብሬክስ ቴሌግራም ላይ ብታዩት ማለት ነው በጣም ልብ ይሰብራል ማለት ነው። በጣም በቃ እኛ የሰው ልጅ ስንባል እንደዚህ ነን እንዴ? መፈጠራችሁን ነው የምትጠሉት ብታዩት ማለት ነው። መፈጠራችሁን ትጠላላችሁ ወላሂ። እህቶቻችን ወንድሞቻችን በረሃ ላይ እንደዚህ ሆነው ቀሮብን ማለት ነው። አሟሟታችንን አሳምረው የሚባል እውነት እኮ ነው ወላሂ። ከሞቱ አሟሟቱ ይባላል ማለት ነው። እንግዲህ ምን መሰላችሁ ውሃው ማለት ነው ባህሩ ጨው ስለሆነ በቃ አላምጦ ነው የተፋቸው ማለት ይቻላል። እውነት የሰው ልጅ እንደዚህ ሆነን እኛ ላኢላሀ ኢለላህ። ብቻ በጣም ያማል። በጣም በጣም እኔ እኮ ኧረ እባካችሁን እባካችሁን እህት ወንድሞቻችን እባካችሁን በባህር መንገድ የሚባል ነገር እባካችሁን ተው። ደላሎችም እባካችሁን ወላሂ የሰውን ልጅ በገንዘብ እየሸጣችሁ አትብሉ ማለት ነው። እስኪ እነሱ አሁን እንደዚህ ሆነው ባህር ገብተው እናንተ የበላችሁት ገንዘብ እናንተ 1000 ዓመት ልትኖሩ ነው? ስንት ዓመት ልትኖሩ ነው እናንተ? ወይኔ ኧረ እኛ ግን ምንድን ነው እውነት ዘንድሮ ይኸው እንግዲህ ስንት ዓመታችን እንዲያው ምንድን ነው እኛ በቃ ፈጣሪያችንን ምንድን ነው የበደልነው ነገር ወላሂ አስባችኋል? በቃ ሚዲያ ላይ ስትገቡ ሞት ነው የምታዩት። ሞት፣ ጨፍጨፋ በባህር ላይ ግማሹ በረሃ ላይ ይቀራል፣ ግማሹ ባህር ላይ ተውጦ ይቀራል፣ ግማሹ ሰው ገሎት፣ ግማሹ አብዶ አረብ ሀገር ላይ እንደምታያቸው አሁን ዱባይ ላይ አሁን ሴቱም ወንዱም በቃ የአእምሮ በሽተኛ ሆኖ ነው ያለው ማለት ነው። እነዚህ ደላላ የምትባሉት ምን አለበት ሳትበሉት ቢቀርባችሁ? ምን አለበት? ኧረ አላህን ፍሩ፣ ፈጣሪያቸውን ፍሩ። እውነት እያመጣችሁ አረብ ሀገር እንደዚህ ይሰራል፣ አረብ ሀገር ይሄን ታል ገንዘብ ይገኛል፣ አረብ ሀገር እኮ እንደዚህ ነው እያላችሁ እንዲህ አድርገን ጥሩ ቤት እናስገባችኋለን፣ እንደዚህ አይነት ቤት እንደዚህ አይነት ስራ ነው የምትሰሩ እያላችሁ እያታለላችሁ ህዝቡን ምን አለበት ህይወቱን እንደዚህ ባታበላሹት? እውነት ሞት በሀገር ላይ እኮ ጌጥ ነው ልንገራችሁ ማለት ነው። ወላሂ በስደት ላይ ሞት በጣም ከባድ ነው ለቤተሰብ ለሟቹም ለቤተሰቡ ማለት ነው። ለሟቹም ቀባሪ አጦ ተላጃ ላይ ነው የሚኖረው ማለት ነው። ቤተሰብ ደግሞ ሁሌ በጸጸት ዋይ ብላችሁ የቀበራችሁት እኮ ወላሂ አልዓዚም ምንም ጸጸት የለብንም ማለት ነው። እባካችሁ እህት ወንድሞች እውነት ስደት ለማንም አይጠቅምም። በሀገራችሁ ላይ ሞቱ በቃ። እውነት በሀገር ላይ መሞት ጌጥ ነው። እንዲህ ሆነን ተበላሽተን እንዲህ ሆነን የአእምሮ በሽተኛ ሆነን እንዳልሆነ ሆነን ከምንሞቱ ስንቶች ናቸው በመዳን ቤት የሚሞቱት? ስንቶች ናቸው አብዶ ሻር የሚወጡት? ስንቶች ናቸው በመኪና የሚገጩት? እያመጣችሁ ትሰራላችሁ እያላችሁ እያመጣችሁ ለአረብ በአረብ ትጥላላችሁ፣ እያመጣችሁ ትደበድባላችሁ፣ እያመጣችሁ በቃ ታግታላችሁ። ምን ትላላችሁ? ኧረ አላህን ፍሩ፣ እውነት አላህን ፍሩ።
እቺ ዱንያ ለሁላችንም እኮ ቀሪ ናት። ማንም እዚች ዓለም ላይ የሚኖር የለም ማለት ነው። እናንተ ብሩን በላችሁ፣ እነሱ ግን ስደት ላይ ቀሩ። ባህር በልቷቸው ቀረ። አሁን ሰዓት ዱባይ የሚገቡት የምታያቸው እነ መሲ ብርጅስቶን ስቃያቸውን እያዩ ነው ያሉት ማለት ነው። ሴቱም ወንዱም አብዶ ለምን ስራ የለማ። ደላላ ይወስዳል ይጥላቸዋል፣ ደላላ ይወስዳል ይለቃቸዋል። የሰው ልጅ ካልሰራ ካልበላ እንዴት መኖር ይቻላል? ለዛ ሀገራችሁ ላይ አትንገላቱም እንዴ? ሀገራችሁ ላይ ለፍታችሁ አትኖሩም እንዴ? በሀገራችሁ ምድር አትሞቱም እንዴ? እውነት አሁን አንዲት ልጅ ዱባይ ላይ ገባች፣ እሰራለሁ ያልፍልኛል ብላ ገብታ በስንት ቀኗ ነው መዳን ቤት ሞታ የተገኘችው? በቃ ሁሉ አብዶ ራሱን አጥፍቶ በቃ ሱብሃንአላህ። እኛ ግን እንደው ምንድን ነው ወላሂ አልዓዚም። ኧረ በላህን አንሳር እንደው ያ ረብ ወላሂ በጣም ያማል፣ እውነት በጣም ያማል። ግን ልንገራችሁ ማለት ነው ወላሂ በሀገራችሁ ሙቱ። በሀገር መሞት ጌጥ ነው። አገር ሰላም አይደለም። እየገባን ባህር ላይ እንሙት፣ እየገባን ከሰው ሀገር ላይ እንሙት ብላችሁ አትመኙ። በሀገራችሁ ላይ ሞቱ። ሞት አይቀርም፣ ለማንም ሞት አይቀርም። ግን ሞታችሁን በሀገራችሁ ላይ ያደርግላችሁ። እውነት ሁላችንንም እንደ ሞታችንን ሁላችንም ስደት ላይ ነው ያለን ማለት ነው። ግን በስደት ላይ መሞት ለቤተሰብም ለሟቹም በጣም ከባድ ነው ማለት ነው። እና እባካችሁን እውነት እንደው ስደትን አትመኙ። በጣም ከባድ ነው ወላሂ። በድሮ ጊዜ በባህር ብትመጡ ማሻአላህ በጥሩ መንገድ ተመጦ ነው የዚህን ታል ያሁን ታል እንደዚህ ሀበሻ ሱብሃንአላህ። እኔ እንጃ ብቻ ሞት እንደዚህ የበዛበት ሀገር ቢኖር ኢትዮጵያዊ ነው። እንደ ሀቅ የምናገረው በስደት በቃ የሰው ምቀኝነት፣ ጓደኛ ማጥፋት፣ ጓደኛን በመርዝ መግደል፣ እንድታብድ ማድረግ። አረ ምን ጉድ ነን እኛ ግን! ምንድን ነው ግን ችግራችን እንዴ? እንደ ሰው ማሰብ በቃ ተውነ እና ፈጣሪ ለኛ ምን ያደርግ? እውነት የኛ ክፉነታችን የኛ ክፋታችን ነው ይሄ ሁሉ በላይ ያመጣብን ማለት ነው። ስለዚህ ባካችሁን በደላላ ያላችሁ በሊቢያ ላይ ታስረው የሚሰቃዩ ወንድሞቻችን እህቶቻቸው ሚዲያ ላይ ወጣው ወንድማችን እንደዚህ ሆነብን፣ ወንድማችን በሚስማር እየተመታ እጁን በሚስማር እየተመታ ወንድሜ እየተቀጠቀጠብኝ ነው፣ ወንድሜን አትርፉልኝ፣ ታግቶብኛል፣ እንደዚህ ሆኗል እያሉ ስንቶች እያለቀሱ ነው። እና ባካችሁን በሀገራችሁ ላይ እንደው ባካችሁን በሀገራችሁ ላይ ስሩ። እውነት በቃ ሞት በየትም ቦታ ሞት አይቀርም። ግን ሞታችንን ሁላችንንም ሞታችንን በሀገራችን ያደርገልን። ለቤተሰብም ለኛም የሀገራችን መሬት ይብላል። ወላሂ ነው የምላችሁ። በጣም ባህር ላይ የወጡት እህት ወንድሞቻችን በጣም ያሳዝናሉ ማለት ነው። እነሱን ያየ ለምን ተፈጠርኩ ትላላችሁ። ያንን ቪዲዮ ብታዩ ለምን ተፈጠርኩኝ እኔ እንደዚህ ነኝ ወይ በቃ ብላችሁ እራሳችሁ እንድትወቅሱ ነው የሚያደርጋችሁ ማለት ነው። በጣም ያማል እውነት። እንደው የት እንሄድ ወላሂ። መቼ ነው ጥሩ ነገር የምንሰማው? መቼ ነው ጥሩ ነገር የምናየው? በሀገራችን ላይ ይሄው 180 ሰው እንደዚህ በድሮን ተጨፍጭፎ ሞተ። በስደትም ሞት ነው። ምስኪኑ ህዝብ እኮ ተሰቃየ። ዛሬ ልቅሶ ነው፣ በዛ ቤት ልቅሶ ነው፣ በዛ ቤት ሞት ነው፣ በዛ ቤት አረ ወይኔ እኔ እንጃ። ብቻ አላህ አፉ ይበለን። አላህ ኸይሩን ነገር አንጥቶልን አላህ ሰላሙን ያወርድልን ያ ረብ። አላህ ይታረቀን። ሁላችንም ወደ ፈጣሪያችን ሄደን አላህ ያመጣብንን በላ ኢትዮጵያ ላይ የገባውን በላ አላህ ያውጣልን ነው የምለው። ወላሂ ነው የምላችሁ። እኛ ራሱ ማሰብ አጥቶናል ማለት ነው። በቃ
በቃ እኛ እኮ አሁን ተቀይረናል። ህሌናችን ሌላ ነው የሚያስበው። እንደ ሰው ማሰብ አቁመናል ማለት ነው። ወላሂ ወይኔ እንደው ምን ይሻለናል? እንደው የት እንሂድ? እንደው የት ይከዳል? አገራችን ጥላችሁ ቤተሰብ ጥላችሁ የት ይኖራል? ስደትም እኮ እኛው በኛው ነው የምንጨካከነው። በራሳችን ደላላ በራሳችን ዜጋ እንደ ደላላ ሆነው እየተደባደቡ ምግብ እየቀጡ ወይ ስራ ያስገቡ። ለምን አልሰራሽም? የአእምሮ ጭንቀት የሚያስይዙት አስለን የራሳችን ደላላ ናቸው። በሽታ ላይ የሚጥሏቸው ዱባይ ላይ ያሉ እህት ወንድሞቻችን ደላላ ነው ጭንቅላታቸውን እያዞራቸው ያለ። ስራው አይደለም። ብራቸውን ላጥ አድርገው ይበላሉ። ተበድረው መጠው ስንት ሺህ ብር ከፍለው ለፓስፖርት ስንት ስቃያቸውን አይተው ስንት ወረፋ ጠብቀው ስንት ስቃይ አይተው እናት ተበድሮ አባት ተበድሮ ነው የሚልከን። ሁላችንም እንደዛ ሆነን ነው አረብ ሀገር የመጣ ነው ማለት ነው። ግን ያቺ ልጅ እንደዛ ሆና መጣ። ስቃዩን ስታየው የአእምሮ ጭንቀት ነው የሚይዛት ብር ልታገኝ እስከመጣች ድረስ ማለት ነው። እኔ ወላሂ ሚዲያ ላይ ስንቱን አየሁት። እውነት በጣም ከባድ ነው። በጣም ያማል። የአላህ መጨረሻችን ያሳምርልን። የእኛስ መጨረሻ ምን ይሆን? ያ ረብ ጌታዬ። በጣም ያማል። እውነት የሰው ልጅ እንደዚህ ባህር ላይ በልቶ በ10ኛው ቀን እንደገና ሲመልሳቸው ሱብሃንአላህ። እኛ ፈራሽ ገላ ይዘን ወላሂ የማይጠቅም ሰውነት ይዘን ስንመጻደቅ አንዱን ለመጉዳት ስናስብ እኛ እኮ ነፍሳችን ብቻ እኮ ነው። ግን በዛችሁም ልክ ኩራታችን ጭንቅ፣ ለሰው አናስብ፣ ለሰው አንጨነቅ። ስንያዝ ግን ትንሽ ነገር ነው የምትበቃን ማለት ነው። ምን አስፈለገን? መጨካከን ምን አስፈለገን? ወላሂ ግን አላህ ሰላሙን ያንጣልን። በጣም ያማል። ያያችሁ ካላችሁ መቼም እንቅልፍ ያንን ቪዲዮ አይቶ እንቅልፍ የተኛ የለም ብዬ ነው የማምነው ማለት ነው። ሁላችንም ተረብሸናል። ሁላችንም በቃ ህይወት በጣም ታስጠላለች። እውነት እኛ ለካ ቁመን ስንሄድ ነው ሰው የምንመስለው ማለት ነው። ወላሂ እና ባካችሁን እንተዛዘን፣ እንተሳሰብ። ከዚህ በኋላ እያያችሁት ነው፣ ሁሉንም ነገር እያያችሁት ነው። የሰውን ነገር በቃ እስኪ ወደ ፈጣሪያችን ሁላችን ወደ ፈጣሪያችን ትተን ለሰው ምቀኝነት ለሰው እንተዛዘን። እስኪ ራስ በራሳችን ወላሂ እስኪ እንደ ሰው ቆም ብለን እናስብ። እኛ እኮ ለሰው ተንኮል ባናስብ እንደ ሰው ብንተባበር ብንተዛዘን ሰላም ብንፈጥር አገራችን አይደለም እኛን ቀርቶ ስንት ሀገር ዜጋ መጥቶ ይኖርባት ነበረ። ግን የኛ ሀገር አሁን ሰዓት ምንድነው? ሞት የረከሰበት ነው። የሰው ልጅ ቁሞ የማይሄድበት በረሃ ይብላኝ እያለ እህቶቻችን ወንድሞቻችን በረሃ ላይ ቀሩ ማለት ነው። ይሄ ምንድነው? የሀገር ሰላም አለመሆን። በየመን ይታገታሉ፣ በሊቢያ ይታገታሉ። ይሄው ባህር ገብተው ባህር ውስጥ ቀሩ። በማን ነው? የሀገራችን ሰላም ማጣት። ግን ወላሂ ነው የምላችሁ እንደው የሀገር ሰላምም ሆነ አልሆነም እንደው ሀገራችሁ ላይ አላህ እስካለላችሁ ድረስ ሀገራችሁ ላይ ኑሩ። ዱንያ ፋይዳ የላትም። ወላሂ ለአዚም ተሰዳችሁ ያንታል በረሃ አቋርጣችሁ መጣችሁ እንኳን እኮ ወላሂ ለአዚም እዚህ ያለ እንግልት ያለ ስቃይ ያያችሁት ነው ማለት ነው።
እርግጥ ያያችሁት ሁሉ ታስራችሁ አመት የተሰቃያችሁት ነው ተመልሳችሁ ባህር የምትገቡት። እኔ በአዲሶች እንዴት እፈርዳለሁ? በአዲሶች እኮ መፍረድ አይቻልም። ስንት አመት ታስረው ቆስለው እሪ ብለው አዝነን የገቡት አዲስ አበባ ላይ ግብት ብሎ ዞር ብሎ ባህር ላይ ነው የሚገኘው ማለት ነው። ተው ግን ተው። ወላሂ ሞታችሁን በሀገራችሁ ላይ ይሻላችኋል። እዱንያ ሞልታ ላትሞላ ሁሌም ያው ናት። ሁሌም በስደትም ሆኖ በሀገር ውስጥም ሆነን ያው ነው። እልፈት የለም። ቁጭ ብሎ እንጀራ መቼም አይበላም። ታውቃላችሁ። ስደት ላይም ተለፍቶ ነው፣ አገር ላይም ተለፍቶ ነው። ስለዚህ አገርም ከፋም በጀም አልጣማችሁም እዛው በሀገራችሁ ኑሩ። እባካችሁም በረሃ ላይ አትቅሩ። በቃ አሁን ጊዜው ከፍቷል። በሀገራችሁ ላይ ሰላም ያጣችሁትም በስደት ላይ በመንገድ ላይ በበረሃ ላይ እንዴት ሰላም ይገኛል ብላችሁ ታስባላችሁ? ያው ሁሉም አንድ ነው። ስለዚህ እባካችሁን ደላሎች እባካችሁ እውነት የሰው ልጅ እንደዚህ እየሸጣችሁ አታሰቃዩ። ሲታመሙ እኮ እናንተ የላችሁም። ስትጠሩ አናቃትም ነው የምትሉት። አምጥታችሁ እንዲህ ያለች ልጅ እኮ በእናንተ ነው የመጣችሁና እንደዚህ ናችሁ ትባል። አይ አናቃትም እያላችሁ ግጥም የምትሉ ደላላዎች አላችሁ። በልታችሁ ማለት ነው። እቺ ልጅ ዕዳዋን ሳትከፍል ለእናንተ ነው የምትከፍለው። በጣም ያማል። ብቻ አላህ ሰላሙን ያንጣልን፣ አገራችንን ሰላም አላህ ያደርግልን። አላህ ደግሞ አሟሟታችንን ያሳምርልን። ወላሂ ነው የምላችሁ። ሞታችንን በሀገራችን ያደርግልን። ቤተሰብም ሁሌም እንደተጸጸተ ነው የሚኖረው። እንዴት ሆነው ይሆን? የት ወድቀው ይሆን? እንዴት በቃ አሁን በእነዚህ አሁን ባህር ላይ በገቡት አሁን የእነሱ ቤተሰቦች ወላሂ አላህ ጽናቱን ይስጣቸው ነው የምል ማለት ነው። በጣም ያማል። በጣም በተለይ ደግሞ እንደዚህ ቪዲዮቸው ወጡ፣ ፎቶቸው ወጡ። እውነት በጣም ያማል። በጣም ያማል። እና አላህ ኸይሩን ነገር ይሻልን። አላህ ሰላሙን ያንጣልን። ሁላችሁም ክርስቲያኖችን በጸሎታችሁ፣ ሙስሊምን በዱዓችሁ ሁላችንም እንበርታ። አላህ ኸይሩን ነገር ያንጣልን። አላህ ሀገራችንን ሰላም ያደርግልን። ስደት በቃ ይበለን ያ ረብ ጌታዬ። ወላሂ በደላችንን ይህም ሁሉ በደል አስቦ አላህ ጥሩን ጊዜ አምጥቶልን ደግሞ በሰላም ሀገራችን ገብተን በሰላም የምንኖር ያድርገን ማለት ነው። እንደ ስደት በእኛ ይብቃ። እውነት የምትመጡ ግን ወላሂ እያሰባችሁበት ማለት ነው። ብር እኮ ምንም አይደለም። የሰው ልጅ ገንዘብ ምንም አይደለም። ግን ስቃያችሁ የምታዩት ስቃይ እንደዛ ሆናችሁ እንኳን ተሰቃይታችሁ መከራችሁን አይታችሁ እግራቸው ቆስል ሳይድን ወደ እስር ቤት የገቡ ልጆች አሉ። እግራቸው ሳይድን ልብሳቸውን እንኳን ሳይቀይሩ ስንት ወር መንገድ ለመንገድ የለበሱት ልብሳቸውን እንኳን ሳይቀይሩ እስር ቤት የገቡ አሉ። ልብሳቸውን ሳይቀይሩ የሞቱ ልጆች አሉ። በረሃ ላይ የቀሩ ልጆች አሉ። ስንት እህት ወንድሞቻችንን እባካችሁን ሞታችንን በሀገራችን ያደርግልን። አላህ ሰላሙን አንጥቶልን ደግሞ በዚሁ ባለን እድሜ ማንኛችንም በሀገራችን እርዚቃችንን በሀገራችን አድርገውልን በሀገራችን እንኖር። በስደት ላይ ብንመጣም እንደምታያቸው በአሁኑ ሰዓት አረቦች ከፍተዋል። ምንም ሳትናገሯቸው ትኬት ቆርጠው ነይ ኤጀንሲ ለወስድሽ ነው ብለው ሪፖርት ያስገቡ ልጅ ስንት ልጆች አሉ ብለው የሚጮሁ ሳያስቡት ሪፖርት እያስገቧቸው ማለት ነው። እነዚህ ልጆች እንግዲህ ስንት ወጪ አለባቸው እዳቸውን ሳይከፍሉ ምን ሳይሉ ይሄ ነው ሳይሉ አረቦች ብድግ አድርገው ከኤጀንሲሽ ለወስድሽ ነው ብለው ወስደው ሪፖርት የሚያስቀምጡ አሉ። እና በጣም ከባድ ነው እውነት በጣም ያማል። እና እባካችሁን ደላላዎች እባካችሁን እውነት እንደው ሲጀመር እነዚህ ደላላ የሚባሉት ምን አለበት ቢታገዱልን? ማን ያግዳቸዋል? ሲጀመር ወላሂ እነሱ ስራቸውን ቢያቆሙልን እኮ ኸላስ ወላሂ ሁሉም በሀገሩ ላይ ሰርቶ ይኖር ነበረ። በስደትና በበረሃ ላይ ባልተሰቃየን ነበረ። ደላላ ይባላል
በቃ ገንዘቡን በኪሱ ቸብ እያደረገ ሂጅ እዛኛው ደላላ ይላታል። እዛ ደላላ እስክትደርስ ግን ያቺ እህታችን ወንድማችን ግን ስንት ስቃይ ነው የሚያዩት። እራቡ፣ ጥማቱ፣ ድብደባው፣ ሩጫው ምኑ እኔ ባላየውም በቃ የመጡ ልጆች በጣም ያሳዝናሉ። እግራቸው ተላልጦ መራመድ አቅቷቸው ሰውነታቸው ከስተው አንጀታቸው ታስሮ ምግብ ስንሰጣቸው እንኳን ወላሂ ቁርጠት ነው የሚሆናቸው ማለት ነው። አንጀታቸው ታስሮ በውሃ ጥምና በረሃብ ማለት ነው። ይህ ሁሉ በረሃ ነው አቋርጠው የሚመጡት ማለት ነው። ግን እንደዛ ሆነውም ደግሞ ይሄ ነገር ሲያጋጥማቸው በጣም ያማል እውነት። አላህ ሰላሙን ያንጣልን። አላህ ኸይሩን ነገር ይሻልን ለሁላችንም። አላህ ሀገራችንን ሰላም ያደርግልን። እንግዲህ የሞቱትንም ደግሞ አላህ ለጀነት ይበላቸው። ሌሎቻችሁ ደግሞ ኢትዮጵያ ያላችሁ ስደት መምጣት እንደው የተመኛችሁ በባህር እባካችሁ ይበቃል፣ እውነት ይበቃል። ስንት ወጣት ረገፈበት፣ ወላሂ ይበቃል። እባካችሁን ጥንቃቄ አድርጉ። ከዛው በሀገራችሁ እዛው ሀገራችሁ ላይ እዛው ይሻላል፣ እየተዋጉ እዛው መኖር ይሻላል። ወላሂ ነው የምላችሁ። በድህነታችሁ በሀገራችሁ ላይ ብትኖሩ ይሻላል። እዚህ መጣችሁ እኮ ደረቅ ቂጣ ነው የምትበሉት። እንደዛ ሆኖ እንኳን አያልፍልንም። መቼ እንሙት፣ መቼ ስንት ዓመት እንኖር፣ ያንን እንደዛ ሁነን አንጀታችን ጠጥፎ እራት በልተን ቁርስ በማንበላበት ቁርስ በልተን ምሳ በማንበላበት ሀገር ላይ ነው ያለ ነው። ስደት መጠንም እንደዛው ነው። ደረቅ ቂጣ ነው የምንበላው ማለት ነው። ሀገራችን ላይ የማንበላውን ቂጣ ስደት ላይ መጠን ነው ቂጣ የምንበላ። እንደዛ ሁነን አንጀታችን አስረን ግን ያው ነው ዱንያ አትሞላም። ሁሌም ያው ነው ወላሂ፣ ሁሌም ያው ነው። ማንም ስደት ላይ ሰርቶ ራሱን ለውጦ የሚኖር ይሄዳል ኢትዮጵያ፣ ይመለሳል ወደ ስደት፣ ይገባል ኢትዮጵያ፣ ይመለሳል ወደ ስደት። እና አላህ ኸይሩን ነገር ይሻልን። ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ሆኖልኝ ቻው።